በሰማያት የሚለውን ስትመለከቱ ኃጢአት ምን ያህል ከባድ እንደሆነ ነው የሚያሳየው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ብቻ የመታረቅን ሥራ የሰራው ኃጢአት ምን ያክል ከባድ ቢሆን ነው። በሌላ መንገድ ሰው ከአብ ጋር ወይንም ፍጥረቱ ከፈጣሪው ጋር ሊታረቅ አልቻለም። ኃጢአት በጣም ሲሪየስ መሆኑን የምታዩት ይህንን ፍጥረትና ደግሞ እኛን ለማስታረቅ አብ የላከው አንድያ ልጁን ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። እኔን መማሩ እጅግ በጣም ታላቅ ፍቅር አሳይቶኛል። እግዚአብሔር ፍቅሩን ሲገልጥ ግን ቅድስናና ጽድቁ ሳይዛነፍ ነው ፍቅሩን የገለጠው። እግዚአብሔር ፍቅሩን በገለጠበት መጠን ቅዱስ ነው። እግዚአብሔር ፍቅሩን በገለጠበት መጠን ጻድቅ ነው። ምን ማለት ነው? ሲወድ ቅዱስም ሆኖ ነው የሚወድ። ሲወድ ቅድስናውን ቁጭ አድርጎ እየወደደ አይደለም። በወደደ ሰዓት በዚያው መጠን ቅዱስ ነው።